ዶክተር አንቲባዮቲክ ካዘዘሉት በኋላ በየቀኑ በፋርማሲ ውስጥ የምናየው አንድ ከባድ ስህተት አለ። መድኃኒቱ በሽታውን ሳይፈውስ እንዲቀር አልፎም ተርፎም ለሌላ አደጋ እንዲጋለጥ የሚያደርግ ስህተት። ዛሬ አንቲባዮቲክ ሲወስዱ በፍጹም ማድረግ የሌለብንን 7 ነገሮች እናገራለሁ። በተለይ የመጨረሻው ብዙ ሰው የሚሳሳተው ነው። እንኳን ወደዚህ ቻናል በሰላም መጣችሁ። በየቀኑ በመቶዎች የሚቆጠሩ የመድኃኒት ማዘዣዎች ይጻፋሉ። ይህ ቪዲዮ የተዘጋጀው ጤናችሁንና የመድኃኒት አጠቃቀማችሁን ትክክለኛ ለማድረግ ነው። በቀጥታ ወደ መጀመሪያው ነጥብ እንለፍ። አንደኛ፣ ኮርሱን አለመጨረስ። ብዙዎቻችሁ መድኃኒቱን መውሰድ ከመጀመራችሁ ከ2 እና 3 ቀን በኋላ ህመሙ ሲሻላችሁ ወዲያው ታቆሙታላችሁ። ይህ በጣም አደገኛ ነው። ምክንያቱም በሰውነታችሁ ውስጥ ያሉት ጠንካራ ባክቴሪያዎች በሙሉ ሳትገሏቸው ስለምታቆሙ ባክቴሪያዎቹ መልሰው ያገረሻሉ። በተጨማሪም መድኃኒቱን የመላመድ አንቲባዮቲክ ሬዚስተንስ ባህሪ ያዳብራሉ። ሁለተኛ፣ ካለፈው ትዕዛዝ የተረፈ አንቲባዮቲክ እንደገና መጠቀም። ከወራት በፊት ለነበረባችሁ የጉሮሮ ህመም የታዘዘላችሁን መድኃኒት ዛሬ ሌላ ህመም ሲሰማችሁ በራሳችሁ ፈቃድ አውጥታችሁ አትውሰዱ። ለተለያየ የሰውነት ክፍልና ለተለያየ ባክቴሪያ የሚሆኑ የአንቲባዮቲክ አይነቶች የተለያዩ ናቸው። ራስን ማከም በሽታን ማባባስ ነው። ሶስተኛ፣ ከሌላ ሰው ማዘዣ አንቲባዮቲክ መውሰድ። ጎረቤቴ ወይም ጓደኛዬ ተመሳሳይ ስሜት ነበረው፣ እሱ የወሰደውን ልውሰድ ማለት በፍጹም አይቻልም። የእናንተ የሰውነት ክብደት፣ የእድሜ ክልል፣ የኩላሊትና የጉበት ጤና ሁኔታ ከሌላ ሰው የተለየ ስለሆነ የመድኃኒቱን መጠን ወይም ዶዜጅ መለወጥ አለበት። አራተኛ፣ አልኮል መጠጣት። አንቲባዮቲክ እየወሰዱ አልኮል መጠጣት የመድኃኒቱን የመፈወስ አቅም ከመቀነሱም በላይ ከባድ የጎንዮሽ ጉዳት ያመጣል። ለምሳሌ ሜትሮንዳዞል የሚባለው አንቲባዮቲክ እየወሰዱ አልኮል ቢጠጡ ከባድ ማቅለሽለሽ፣ ማስታወክ፣ የራስ ምታትና የልብ ምት መጨመር ያስከትላል። አምስተኛ፣ ከወተትና የካልሲየም ውጤቶች ጋር መውሰድ። እንደ ሲፕሮፍሎክሳሲሊን ያሉ አንቲባዮቲኮች ከወተት፣ ከአይብ ወይም ከእርጎ ጋር አብረው በፍጹም አይወሰዱም። በወተት ውስጥ ያለው ካልሲየም ከመድኃኒቱ ጋር በመጣበቅ ሰውነታችን መድኃኒቱን እንዳይመጠን ወይም አብዞርብ እንዳያደርግ ያግደዋል። መድኃኒቱም ሳይሰራ ዝም ብሎ ይወጣል። ስድስተኛ፣ ሰዓት አለማክበር። ሐኪሙ በቀን 3 ጊዜ ውሰድ ሲል ጠዋት፣ ከሰዓት እና ማታ በፈለጉት ሰዓት ይሰዱ ማለት አይደለም። በደማችን ውስጥ ያለው የመድኃኒት መጠን እኩል መሆን ስላለበት 24 ሰዓትን ለ3 በማካፈል በየ8 ሰዓቱ ለምሳሌ ጠዋት 2 ሰዓት፣ ከሰዓት 10 ሰዓት፣ ማታ 4 ሰዓት መወሰድ አለበት። ሰዓት ካዛቡ ባክቴሪያ የማገሸት እድል ያገኛል። ሰባተኛ፣ ያለ ዶክተር ትዕዛዝ ለጉንፋንና ለቫይረስ መውሰድ። ይህ በጣም የተለመደ ስህተት ነው። አንቲባዮቲክ የሚገለው ባክቴሪያን ብቻ ነው። ተራ ጉንፋን፣ ኢንፍሉዌንዛ ወይም ሳል በቫይረስ የሚመጡ ስለሆኑ አንቲባዮቲክ ምንም አይነት ለውጥ አያመጣም። ይልቁኑ በሰውነታችን ውስጥ ያሉ ጠቃሚ ባክቴሪያዎች በመግደል በሽታ የመከላከል አቅማችንን ያዳክማል። ጤናችሁ ውድ ነው። ይህ ቪዲዮ ለወዳጅ ዘመዶ ይጠቅማል ብለው ካሰቡ ላይክ እና ሼር ማድረጋችሁን አትርሱ። ለቀጣይ ጠቃሚ የጤና መረጃዎች ቻናሉን ሰብስክራይብ ያድርጉ።